ሰይድ መሐመድ ከየት ሀገር ነው የመጣ? ከሶማሌ ክልል። እና በዚህ ገዳም ምን ተአምር የተደረገልህ? እዚህ ተአምር የተደረገልኝ ክርስትና ተነስቻለሁ። ሁለተኛ ከውስጤ የነበረ ቅብዝብዝ ዓለም ላይ ነበር። ገንዘብ በጣም ብዛት ገንዘብ ነበረኝ። ያን ገንዘብ ያው በእስልምና ህይወት ብቻ ነው ያጠፋሁት። አሁን ባዶ እንትን ነው ያለሁት። ክርስትና ህይወቴ በጣም ደስ ብሎኛል። በእስልምና ባነበርኩበት ህይወት ላይ ግን አንድም መልስ አላገኘሁም። ሁሉም ህይወት ዝብርቅርቅ ነው። አንድም እውነት አላገኘሁም። ስለዚህ እኔ እስላም እያለሁ መምህር ነበርኩ። ስለዚህ መምህር በነበርኩበት ያለ ብዙ ነገር ቁርአንም ሐዲስም እያስተማርኩ ነበረ። ስለዚህ ክርስቶስ መርጦኝ አባ ዮሐንስ የወንቅ እሸት ገብርኤል ገዳም ወደዚህ አምጦ ወደ ክርስትና ይመልሱኛል። እና እናንተም እንደዚህ ሙስሊሞች ካላችሁ እውነትን ተረዱት፣ ቁርአንም በደንብ እዩት። ከዛ የእውነትን መንገድ ያሳያችኋል። እሺ፣ እሱ ነው የሙስሊሙ እምነት ስህተት መሆኑ ከምን ላይ የተረዳው? በማንበብ ከምን ላይ የተረዳው? አነበብከው እና ስታነበው ምን ነገር አልረዳህ ያለ ነገር ወይም ስህተት መሆኑን የተረዳበት ሜን ፖይንት ነገር? ፖይንቱ ምንድን ነው? ቁል ሁላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አላህ አይወልድም አይወለድም አምሳያም የለውም ይላል። ስለዚህ አምሳያ ከሌለው እኔንም አይመስልም ድንጋይም አይመስልም አጽዋም ማንም ነገር የማይመስል ከሆነ ማንን ነው ማመልከው ታዲያ? በክርስትና ግን ነው በባህሪያችንና በአምሳያችን እንፍጠራለን። ስለዚህ እኔን የሚመስለው በባህሪው እኔን የሚመስለው ክርስቶስን ተከትያለሁ። ስለዚህ በዛ ምክንያት ነው ሊረዳኝና ማንም ሊያስረዳኝ አልቻለም። የእውነትን መንገድ ሊያስረዳኝ ስላልቻለ ማንንም አይመስልም ካለኝ፣ ስለዚህ እሱ ነብዩ መሐመድ ማለት ነብዩ መሐመድ ራሱን በራሱ ነብይ ያደረገ ሰው ነው። እንደኔ ሰው ነው። ማንም ነብይ እነ ሉጥ እነ ኖህ እነ አብርሃም ሲሞቱ አርገዋል፣ መሬት ላይ አልተቀበሩ። ነብዩ መሐመድ ግን መሬት ላይ ተቀብሮ መካ ላይ ነው ያለው። ስለዚህ ራሱን በራሱ የመረጠ ነብይ ነው። በዚህ ስህተት መሆኑን አውቀዋል። በዚህ ስህተት መሆኑን ተረድቼ እና ክርስትና ከየት ሀገር የተነሱ ክርስትና በወንቅ እሸት ገብርኤል ክርስትና ተነስቻለሁ። መቼ ነው የተነሱት? አሁን 3 ሳምንት ይልሻለሁ። እና ምን ይመስላል የኦርቶዶክስ ተዋሕዶ ሃይማኖት? ደስታ፣ ነፃነት፣ አይምሮ በጣም ነፃነት፣ በገንዘብ የማይለካ ነፃነት አግኝቻለሁ። እሺ፣ እኔም አስታውሳለሁ ክርስትና ስትነሳ ነበርኩና በጊዜው ቪዲዮ አልቀረጽም ብለህ ነበር እና የዚያን እምቢ ብለህ ዛሬ በቪዲዮ ልትቀረጽ የፈለግበት ምክንያት ምንድን ነው? ጊዜን ጊዜ ስለሚወልደው ወደ ክርስቶስ ላይ ስትመጣ ፈተናዎች አሉ። መጀመሪያ እውነትን አልመሰለኝም ክርስትና ህይወት። በቆይታ ማንም ሰው ይረዳዋል። አንዲት ድንጋይ ትላንትና አነሳው ተናገረ። የምን ድንጋይ ናት? ድንጋዋን ያነሷት የበረከት ስራ ናት። ጸበልም እጠመቃለሁ። ምጠጣት ግን 1 ሊትር ነው። ብዙ ነገር እንትናል። ከዛ ለቀቀኝ። በል አንተም በሃይማኖት እኔም በሃይማኖቴ ከዚህ በኋላ እያሸነፍከኝ እንጂ እኔ እየተሸነፍኩ ነው ሲለኝ፣ እውነትን ሲገልጽልኝ እኔም እስከ መስከረም 1 መቆየት ፈለግኩ። ይሄ አንተም ወደ እምነትህ እኔም ወደ እምነት ያለ ሰው ነው ወይስ ምንድን ነው? አላውቅም። መንፈስ መሰለኝ። ከምን ላይ ነው እንደዚህ ያለ? ጸበል እየተጠመኩ እያለ ቁጭ ብዬ እያለ መጣ። አንተም በሃይማኖት እኔም በሃይማኖት። ብዙ ጊዜ ክርስትና ሃይማኖት ወንቅ እሸት ገብርኤል ከተቀመጡ ጀምሮ እናወራለን። እኔ